ሄርሜላ ከረሜላ የማትጠገበዋ ልጅ ከወንድሟ ሚኪ ጋር በቲክታክ ፖስት ያደረገችው ነገር የወንድ መከታ የእህት መከታ እንደሚባባሉ እህቶቼን ልባችሁን አይቀይርብኝ ትላቸዋለች ሄርሜላ ከረሜላ። እንደዚህ ውብ እንደዚህ ያማረ ትዳር እንደዚህ የሚዋደዱ እንደዚህ ተሸክሞሽ የሚዞር ጭንቅላቱ ላይ የሚያስቀምጥሽ ትዳር ይስጥሽ ፈጣሪ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌይላ ግሮስ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ የደውሏል ምልክት መጫናችሁን አትርሱ። አሳብ አስተያየታችሁ ኮሜንት ስር እጠብቃለሁ። ውፍረት መቀነስ፣ ጸጉራችሁን ማሳመር፣ ጸጉራችሁን ማስረዘም፣ ዳሌ ለመቀነስ፣ ቦርጭ ለመቀነስ፣ የጎን ቦርጭ ለመቀነስ ለምትፈልጉ ከታች የማስቀምጥላችሁ ሊንክ አለ። ተጭናችሁ ገብታችሁ እሟ አይመን ጋር የተለያየ የውፍረት መቀነሻ፣ ዳሌ መጨመሪያ፣ የጸጉር ማስረዘሚያ ብዙ ነገር ትሰራለች። ገብታችሁ አበረታቷት። ከታች በማስቀምጥላችሁ ሊንክ ማለት ነው። እንግዲህ ሄርሜላ ከረሜላ የማትጠገቤዋ እህት ከወንድሟ ጋር ወንድም መከታ እህት መከታ እያሉ ቲክታክ ላይ ፖስት ባደረገችው ነገር እጅግ በጣም ውብ እጅግ በጣም ደስ የሚል ፎቶ ፖስት አድርጋለች። እንደዚህ ያማረ ትዳር፣ እንደዚህ የተዋበ ትዳር፣ እንደዚህ ደስ የሚል ትዳር፣ እንደዚህ በቃ ምን ልበላችሁ፣ በቃ ፍቅር ያለበት ፍቅር የበዛበት የማይቆጣጠርሽ የት ወጣሽ የት ገባሽ የማይልሽ ትዳር ይስጥሽ። በነገራችን ላይ ትዳር ጸጋ ነው። ትዳር ብዙ ነገር ነው። ትዳር ብዙ ነገር ያስለምዳል። ትዳር በቃ ምን ልበላችሁ ብዙ ነገር ሊኖር ይችላል። በትዳራችን ውስጥ ደስተኛ ካልሆንን ህይወታችንም እንደዛው ይባክናል ማለት ነው። ትላንትና እንግዲህ በሰራሁት ቪዲዮ ላይ ብዙዎቻችሁ የሄርሜላና የሩታዬ አድናቂዎች አላችሁ እኔ ጋ። በዛውም እስኪ አጋጣሚ አንድ ጥያቄ ልጠይቃችሁ። አንድ ወንድ ማስተዳደር ከቻለ በእስልምና 4 ማግባት ይችላል። በክርስትና አላቅም። ነገር ግን አብርሃም እንደ ስራ ሴቶቹን መቀያየርና ሴቶቹን ማስለቀስ ልማዱ ነውና በነገራችን ላይ ዛሬ ደስተኛ ሊሆን ሊጋቡ ይችላል። ነገር ግን በእርግጠኝነት 100% ነገ ፍቅር የምታለቅስበት ጊዜ ቅርብ ነው። ሩታም በደንብ በአብርሃም ምክንያት አልቅሳለች። ሄርሜላም በአብርሃም ምክንያት አልቅሳለች። በቀጣዩ 3ኛዋ ደግሞ በአብርሃም ምክንያት ፍቅር ታለቅሳለች። 4ኛዋ ትቀጥላለች። እንግዲህ አብርሃም ምን እንደሆነ ባላቅም፣ የመቼ ቪዲዮ እንደሆነ ባላቅም፣ የመቼ ቦስ ያደረገ ቪዲዮ ባላቅም አብርሽ ከሆነች ሴት ጋር መኪና ውስጥ ፎቶ አየሁኝ። መግቢያዬ ላይ እለጥፍላችኋለሁኝ። የሚመጣው ይመጣል። የኔ ቅን ልቦች፣ የኔ ማሮች፣ የኔ ትህትኖች፣ የኔ ፍቅሮች ከጎኔ ሆናችሁ በርቺ ጠንክሬ ምትሉኝ ለሁላችሁም ከልቤ አመሰግናለሁኝ። ከልቤ ነው የማመሰግነው። ሌላው ነገር ደግሞ ሄርሜላ ከረሜላ እኛ በህይወታችን ውስጥ የመዳም ቅመሞች ልባችሁ አይቀየርብኝ ትላለች። እንግዲህ እኛም የሄርሜላ አድናቂዎች የሄርሜላ ወዳጆች ሁላችሁም ኮሜንቱ ሄርሜላዬ ብላችሁ በኮሜንት በልብ ቅርጽ አሸብርቁት። እንግዲህ እንደዚህ ተሳስመው እነዚህ ጥንዶች ባላቃቸውም እንደዚህ ያማረ ቪዲዮ የምትፈልጉ ከሆነ ይሄ ቤት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በጣም ነው የምወዳችሁ እና ደግሞ በተለያየ ነገር ለመምጣት በተለያየ ነገር ለመስራት እናንተ ጋር ያው ብርታት ጥንካሬ እንዲሆነኝ ላይክ በማድረግ ለሌሎች ጓደኞቻችሁ ሼር በማድረግ ከጎኔ እንደምትሆኑ ተስፋ አደርጋለሁኝ። የተለያየ ቪዲዮ ደግሞ ስለቅ እንዲደርሳችሁ
ሰብስክራይብ አድርጉ እና ደግሞ እንደነገርኳችሁ ውፍረት ለመቀነስ ጸጉራችሁ ለማስረዘም ጸጉራችሁ ፎርፎር ላስቸገራችሁ እግራችሁ ለተሰነጠቀ ቀባችሁ የተለያየ ነገር የውፍረት መቀነሻ የዳሌ መጨመሪያ የጎን ቦርጭ መቀነሻ የምትሰራ አንድ እህታችን እሙ አይመን ትባላለች። ከታች በማስቀምጠው ሊንክ እየገባችሁ ማየት ውፍረታችሁ መቀነስ ሰውነታችሁ ማስተካከል ጸጉራችሁ ማስረዘም ትችላላችሁ። በተፈጥሯዊ መንገድ ምንም አይነት ስፖርት ሳሰሩ እሷ ምን አይነት ውዕድ እንዳላት ትነግራችኋለች። እየገባችሁ ሰብስክራይብ አድርጓት፣ ሼር አድርጉላት። መልካም ቆይታ